ፍትህ 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 ፈልጋለሁ። የት ሄዱብኝ? የት ሄዳችሁብኝ? እህት ወንድሞቼ የት ሄዳችሁብኝ? ፍትህ ለሄቨን። ይሄ በቀን የ7 ዓመት ልጅ ስጋ ቅርጥፍጥፍ አድርጎ የበላ ሰው ነው። የአካባቢው ነዋሪዎች ፍትህ ለኢክራም በሚል ድምጽ እያሰሙ ሲሆን እሷ የተገደለችው በመንገድ ላይ በታጣቂዎች ሳይሆን መተሐራ ከተማ ውስጥ ከጓደኛዋ ጋር ወጥታ ከጠፋች በኋላ በከተማዋ ሰካ በሚባል አካባቢ አስከሬኗ መገኘቱን እየገለጹ ነው። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዱ ዓለም ጎሳ ያደረገባት ቀን ላይ ማለት ነው። ሞተች አሉኝ አለበሷት እርጥብ አፈር አለች ብዬ ተሟገትኩኝ። ችላ ቢሉት የኔን ነገር። በመቀሌ ከተማ ከ2 ዓመት በፊት በአሰቃቂ ሁኔታ ተገላ በነበረችው ዘውዱ ሀፍቱ ግድያ ተጠርጥረው ዕድሜ ልክ እስራት የተፈረደባቸው 2 ወንጀለኞች በነፃ እንዲሰናበቱ መወሰኑ ተዘገበ። ስትሄድ በጣም በዘግናኝ ሁኔታ ከአንገት በላይ ነው የተደበደበችው። በምን እንደተመታች አይታወቅም። ጭንቅላቷ 2 ቦታ ተከፍቷል። ተደፍራ ተደብድባ ተገድላ ተጥላ ነው የተገኘችው። ሲሄድን ፊቷን አላወኩም። በጣቶቿን የለየኋት እንዴ እና ስማቸው ሳይተራራ ታሪካቸው ሳይነገር በግፍ ለተነጠቁን እህቶቻችን ሁሉ ፍትህ ፍትህ ፍትህ። በአየር ጤና ዓለም ባንክ አካባቢ ወረዳ 4 እንደሚኖሩ የተገለጹ ግለሰቦችን በተመለከተ በማህበራዊ ሚዲያ እየተሰራጨ ያለው አሳሳቢ ጉዳይ ትኩረት እየሳበ ነው። በተሰራጨው መረጃ መሰረት አንዲት ልጅ ጉዳት ደርሶባታል የሚል ክስ ቀርቧል። ድርጊቱን ያሳያል የተባለው ቪዲዮ በማህበራዊ ሚዲያ ገጽ ላይ ከተለቀቀ በኋላ በአጭር ጊዜ ውስጥ መሰረዙ ይነገራል። ይህንን ተከትሎ ለአዲስ አበባ ፖሊስ ኮሚሽን ጥቆማ እንዲደርስና ጉዳዩ በህጋዊ መንገድ ተጣርቶ እውነታው እንዲገለጥ ጥሪ እየቀረበ ነው። የተከበረው የአዲስ አበባ ፖሊስ ኮሚሽን ጉዳዩን በትኩረት በመከታተል የቀረበውን ጥቆማና ቪዲዮ እንዲያጣራ ጉዳት ደርሶባታል የተባለችውንም ልጅ ህጋዊ ጥበቃና ፍትህ እንድታገኝ በትህትና እንጠይቃለን። ይህ ጥቆማ ለሚመለከተው አካል እንዲደርስ አዲስ አበባ ፖሊስን በኮሜንት ሜንሽን ታግ በማድረግ ያግዙ። እንዲሁም ልጅቷ የህግ የማህበራዊ ወይም ሌላ አስፈላጊ ድጋፍ የምትፈልግ ከሆነ ለመርዳትና ድጋፍ ለማድረግ ዝግጁ ነን። ፍትህ ለተጎጂዋ፣ እውነታው ይጣራ። ማነኝ እኔ ፈርዶስ በስሜ ማለት ደራደር እሺ ሰላም እጅግ አሳዛኝና ልብ ሰባሪ የወንጀል ታሪክ ከአዳማ ከተማ። ልጆቿን ለማሳደግ ድንጋይ ፈልጣለች፣ በግንበኝነትም ሰርታለች፣ በጋሪ ዕቃና ሰው ጭናለች፣ አሻሮ ቆልታ ጠላ ቸርችራለች። በላቧና በድካሟ ልጆቿን ለማሳደግ ያልከፈለችው ዋጋ አልነበረም። ታላቅ ልጇንም አስተምራ ለትዳር አብቅታለች። አሁንስ ልጄ ይጦረኛል ብላ የድካሟን ፍሬ ለማየት ተስፋ አደረገች። ነገር ግን ያ ተስፋ ወደ ከባድ ሐዘን ተቀየረ። በቀረበው መረጃ መሰረት ታላቅ ልጇ በጫት በሺሻና በቁማር ሱስ ውስጥ ከገባ በኋላ ንብረቱን ማጣት ጀመረ። እናቱም ልጄን ከችግር ለማውጣት ቤቷንና ንብረቷን ሳይቀር አሲዛ እንደነበረ ተገልጿል። ከዛም ጉዳዩ ይበልጥ እየከፋ እየተወሳሰበ ሄደ። ልጄ እናቱ ለታናሽ ወንድሙ መኖሪያ እንዲሆን የገዛችውን የመሬት ቦታ እንድትሸጥና
ገንዘቡን እንድትሰጠው ጫና ማድረግ ጀመረ። ማስፈራራትና ድብደባም እንደነበረ መረጃዎች ያሳያሉ። እናት ግን ንብረቱን ለመስጠት ፍቃደኛ አልሆነችም። ከዛም የማይታመን አሳዛኝ ክስተት ተፈጸመ። እናቱ በህመም ምክንያት አልጋ ላይ ተኝታ በነበረችበት ምሽት የገዛ ልጇ በቤቷ ውስጥ በስለት ጥቃት ሕይወቷን እንዳጠፋ ተዘግቧል። ከዚህም የበለጠ ልብ የሚሰብረው ድርጊቱን ያየው የ11 ዓመት ታናሽ ወንድሙ መሆኑ ነው። በቀረበው ታሪክ መሰረት ተጠርጣሪው ድርጊቱን ለመሸፈን ሞክሮ ነበረ። ሆኖም ታዳጊው ያየውን ለፖሊስ በመናገሩ ጉዳዩ ይፋ ሊወጣ ችሏል። በመቀጠል ግለሰቡ በቁጥጥር ስር ውሎ በሕግ እንደተቀጣ መረጃዎች ያሳያሉ። ድንጋይ ፈልጣ ያሳደገችው ልጅ አንድ ቀን የእርጅናዋ ድጋፍ ይሆነኛል ብላ የጠበቀችው ልጅ በመጨረሻ የሕይወቷ ማብቂያ ሆነ። ይህ ክስተት ሱስ፣ ጥቃትና የቤተሰብ ችግር ቀድሞ ካልተፈታ ምን ያህል ከባድ ውጤት ሊያስከትል እንደሚችል የሚያሳስብ ታሪክ ነው። ለሟች ቤተሰቦች መጽናናትን እንመኛለን።